ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሃይማኖት የማነ ብርሃን የዚሁ ጥንታዊ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር ሰሎሞን የደብሩ ስብከተ ወንጌል ክፍል ኃላፊ፣ ክቡር መምህር ገብረ ሕይወት ደበበ የዚሁ ደብር ሰባኪ ወንጌል፣ ክቡራን በዚህ በመቅደሱ ፊት ለፊትና በዙሪያው ያላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ያደራ የቃል ኪዳን የስጦታ ልጆች፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ሁላችሁ እንደምን አመሻችሁ? ድምፃችሁን ከፍ አድርጉ። እንደምን ዋላችሁ? እንደምን ቆያችሁ? በምሕረቱ ይቅር ያለን በቸርነቱ የወደደን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ለዚህ ሰዓት ስላደረሰን ቅዱስ አምላካችን እግዚአብሔር ስለማይነገር ስጦታው ክብር ምስጋና ይድረሰው። የሚበላውን የሕይወት እንጀራ የሚጠጣውንም የሕይወት መጠጥ ያገኘንባት አብራሪተ መዓት መዝገበ ረድኤት እናታችን እመቤታችን ቅድስት ድንግል ማርያም ረድኤቷ በሁላችን ላይ አድሮ ይኑር። የቅድስት ሐና እንዲሁም የቅዱስ ኢያቄም በረከታቸው በሕይወታችን ሁሉ በእኛ ላይ አድሮ ይኑር። አንትሙሰ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ። እናንተ ግን በምትጾሙበት ጊዜ ራሳችሁን ተቀቡ፣ ፊታችሁንም ታጠቡ። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ ተመዝግቦ የምናገኘው የመጽሐፍ ቅዱስ ቃል ነው። የዚህ ቃል ተናጋሪ ወልደ እግዚአብሔር ወልደ ማርያም ዓለምን በመሃል እጁ የያዘ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን ለጊዜው በተራራው ላይ ለተገኙት ሰዎች ሲሆን ፍጻሜው ግን በወልደ እግዚአብሔር ሰው መሆን አምነን ለምንኖር ወደፊትም ለሚኖሩ ሁሉ የተነገረ ቃል ነው። በዚህ ቃል መነሻነት የዛሬውን የወንጌል አገልግሎት እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። እስኪ ከኔ ጋር ተናገሩ። እናንተ ግን በሉ እስኪ በምትጾሙበት ጊዜ ራሳችሁን ተቀቡ፣ ፊታችሁንም ታጠቡ። እንኳን ለጾመ ኢየሱስ አምላካችን እግዚአብሔር በሰላም አደረሰን አደረሳችሁ። አሜን አትሉ? ብዙ ጊዜ የለመድነው ለትንሣኤ ነው አይደል? እንኳን አደረሰህ ወይ እንኳን አደረሰሽ የምንባባለው ልደት ሲመጣ፣ ጥምቀት ሲመጣ፣ ትንሣኤ ሲመጣ፣ አዲስ ዓመት አዲስ ዘመን ሲቀየር ነው አይደለም? ለኛ ለክርስቲያኖች ግን እንኳን አደረሳችሁ እሱም እንዳለ ሆኖ ለዚህ ለጾሙ እንኳን አደረሳችሁ መባባል ልማዳችን ቢሆን መልካም ነው ብዬ ተስፋ አደርጋለሁ።
ምክንያቱም ከዚህ ጾም ብዙ ነገር ነው የምናገኘው። ብዙ ጥያቄዎቻችን ይፈታሉ፣ ስብራታችን ሁሉ ይጠገናል፣ እንባችን ይታበሳል፣ ሐዘናችን ሁሉ በደስታ ይለወጣል፣ ጉድለታችን በሙላት ይቀየራል፣ ውድቀታችንም እንዲሁ በትንሣኤ ይለወጣል። ብዙ መልስ የምናገኝበት ይሄ ጾም ነው። ብዙ መልስ የምናገኝበት የልባችን ጥያቄዎች ዓለም ሊፈታቸው ያልቻሉ ብዙ ጥያቄዎች በእያንዳንዳችን ጓዳ ውስጥ አሉ። የጤና ጉዳይ ሊሆን ይችላል፣ የትዳር ጉዳይ ሊሆን ይችላል፣ የሥራ ጉዳይ ሊሆን ይችላል፣ የትምህርት ጉዳይ ሊሆን ይችላል። እነዚህ ሁሉ ግን በማን እጅ ብቻ ይፈታሉ? በእግዚአብሔር እጅ ይፈታሉ። ያን እግዚአብሔርን ደግሞ ከመቼውም በላይ የምናገኝበት ወደሱ የምንቀርብበት ጊዜ ይሄ ጾም ስለሆነ በእውነት በድጋሜ እንኳን አደረሳችሁ። እናንተ ግን በምትጾሙበት ጊዜ ራሳቸውን ቀቡ ወይም ተቀቡ፣ ፊታችሁን ታጠቡ ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። በዚህ ውስጥ የምናያቸው ሶስት ነገሮች ናቸው። የመጀመሪያው ጾም ማለት ምን ማለት እንደሆነ እናያለን። ሁለተኛው እንዴት መጾም እንዳለብን እንመለከታለን። ሶስተኛውና የመጨረሻው ከዚህ ጾም በኋላ ወይም ከዚህ ጾም ምን ጥቅም እናገኛለን የሚሉትን ነጥቦች እናነሳና ትምህርታችንን እናጠቃልላለን። ረድኤተ እግዚአብሔር ከሁላችን ጋር ይሁን። ቀድሞ ለነቢያት ኋላም ለሐዋርያት ለአባቶቻችን ለሰለስቱ ምዕት ምስጢርን የገለጸ አምላካችን እግዚአብሔር ዛሬም በመካከላችን ተገኝቶ ምስጢሩን ገልጾ እዝነ ልቦናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ጾም ማለት ምን ማለት ነው? ምን ማለት ይመስላችኋል? ጾም ማለት ምን ማለት ነው የሚለውን ነገር ለመመለስ የመጀመሪያው ከሚበላና ከሚጠጣ ነገር ምን ማለት ነው? ለተወሰነ ጊዜ ምን ማለት ነው? መከልከል ነው። ለተወሰነ ጊዜ ከምንበላው ከምንጠጣው ነገር ሰዓት ወስነን ጊዜ ገድበን መከልከል ነው። ይሄ ብዙ ጊዜ የምናውቀው የጾም ትርጉም ነው። ይሄ እንዳለ ሆኖ ጾም ማለት መከልከል ከሆነ 5 ነገሮቻችን እንዲከለከሉ አባታችን ቅዱስ ያሬድ ያስተምረናል። እነዚህ በሳይንሱ ዓለም የስሜት ሕዋሳት ብለን የምናውቃቸው ስንት ናቸው? እነሱ ስንት ናቸው? 5 ናቸው። 5ቱ የስሜት ሕዋሳት የሚባሉት እንዲከለከሉ ቅዱስ ያሬድ ያዛል። በዚህ ድጓ በተሰኙ ድርሰቱ ላይ 5ቱን የስሜት ሕዋሳቶች መከልከል እንዳለብን፣ እነሱን መግዛት መቆጣጠር እንዳለብን ያስተምራል። 5ቱ የስሜት ሕዋሳቶች እንግዲህ እንደምታውቋቸው ዓይን፣ አፍንጫ፣ ጆሮ፣ ምላስና ምን ነው ጠፉ? እጅ። እነዚህ ናቸው። 4ቱ ከአንገታችን በላይ ይገኛሉ። ከምናችን በላይ ይገኛሉ? ከአንገታችን በላይ ይገኛሉ። አንዱ ከአንገታችን በታች ይገኛል። እሱም እጃችን ነው። በመዳሰስ የሚያገለግለን ማለት ነው። እነዚህ 5ቱ ሕዋሳቶች ከምን ከምን መከልከል እንዳለባቸው ጭምር ይገልጣል ቅዱስ ያሬድ። ምን ይላል? ዓይን ይጹም ይላል። በመጀመሪያ ምን ይጹም ይላል?
ዓይን ይጹም ይላል። ዓይን መጾም አለበት ኦርቶዶክሳውያን። አፋችን ከመጾሙ በፊት አፋችን ከሚበላና ከሚጠጣ ከመጾሙ በፊት ዓይናችን ክፉ ነገር ከማየት ምን ማለት አለበት? መጾም አለበት። ክፉ ነገር ከመመልከት መቆጠብ አለበት። ክፉ ነገርን ከማየት መገዛት አለበት፣ መሰብሰብ አለበት። ለዚህ እኮ ነው የቅዱስ ዮሐንስ አፈወርቅ ትምህርት እንዲህ የሚል ነው። ስለዚህ ጉዳይ ዮሐንስ አፈወርቅ ሲናገር ዓይናችን ክፉ ነገርን ከማየት ካልተቆጠበ ካልተገዛ አፋችን እንጀራ ከመብላት ውሃ ከመጠጣት ቢቆጠብ ምን ጥቅም አለው? ምን ጥቅም አለው? በአፋችን ስጋ ከመብላት ወተት ከመጠጣት አሳም ከመብላት ብንቆጠብ ዓይናችን ክፉ ነገርን ከማየት ካልተቆጠበ ጾማችን ምን ጥቅም ይኖረዋል? ይላል ዮሐንስ አፈወርቅ። ስለዚህ የመጀመሪያው ነገር ይሄ ነው ማለት ዓይናችን መጾም አለበት። ዓይናችን ክፉ ነገርን ከማየት መቆጠብ አለበት። አሁን ኦርቶዶክሳውያን እንዴ ዓይን እንዴት ነው ሊቆጠብ የሚችለው ልትሉ ትችላላችሁ። አዎ ዓይን የተሰራው ለማየት ነው። እንኳን እግዚአብሔር ዓይን ሰራል፣ እንኳን እግዚአብሔር የዓይን ብርሃንን ሰጠን እንጂ ዓይናችን የተሰራው ለማየት ነው። ክፉንም ደጉንም ያያል ለማየት እስከተፈጠረ ድረስ። ግን ክፉ ነገርን አይተን በዛ ተስበን አለመፈተን ማለት ነው። ዓይን ይጹም ማለት ያ ነው። እየሰማችሁ ባያችሁት ክፉ ነገር ተስባችሁ ተጎትታችሁ በዚያ ነገር ውስጥ አለመውደቅ፣ ለዛ ተገዥ አለመሆን ነው። ዓይን ይጹም ማለት ይሄ ነው። ስንቶቻችን ክፉ ነገርን አይተን ተጸይፈን ትተነዋል? ስንቶቻችን ክፉ ነገርን ተመልክተን ንቀን ትተነዋል? በዚህ ዘመን ያለን ሰዎች ዓይናችን የተከፈተው ክፉ ነገርን ለማየት ብቻ እስከሚመስል ድረስ፣ እንዲሁም ክፉ ነገር ላይ ኃጢአት የሆነ ነገር ላይ ተጥደን እንውላለን፣ እናመሻለን ደግሞ ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ። አቤቱ የእውቀት ዓይኖችን ስጠን ዘወትር አንተን ያዩ ዘንድ ነው ያለው። ዘወትር ማንን ያዩ ዘንድ? አንተን ያዩ ዘንድ። አዕይንተ አእምሮ የእውቀት ዓይኖችን ስጠን፣ ሁልጊዜ አንተን እንድናይ። እንዲህ ብላችሁ ጸልያችሁ ታውቃላችሁ? እንዲህ ብላችሁ እግዚአብሔርን ጠይቃችሁ ታውቃላችሁ? ክፉ ነገርን ከማየት ዓይኖችን ጠብቅልኝ ብላችሁ ታውቃላችሁ? ሁልጊዜ አንተን ለማየት ዓይኖችን ወደ አንተ ብቻ ክፈትልኝ ብላችሁ ታውቃላችሁ? ሲነጋ ክፉ ነገር ነው የምናየው፣ ሲመሽም እዚያው ላይ ነው፣ ቀኑን ሙሉ እዚያው ላይ ነው። የእግዚአብሔርን ሥራ መቼ እንየው? የቤተ መቅደሱን ውበት መቼ እንየው? የፈውሱን ቦታ ዓይኖቻችን መቼ ይዩት? አይተን ገና ያልጠገብነው ነገር ስንት ጉዳይ አለበት። የቤተ ክርስቲያኒቱ ውበት ይሄ ሁሉ ያለ የዓለም ጣጣ ውስጥ ገብተን የዓለም ምድር ውስጥ ገብተን ጊዜያችንን የምናበላሽ ብዙዎች ነን ኦርቶዶክሳውያን። ስለዚህ አይተን በዛ ባየነው አለመፈተን አለመውደቅ ዓይን ይጹም ማለት ያ ነው። ክፉ ነገር አታሳየን ብላችሁ ደግሞ ጸልዩ። እግዚአብሔር ያደርጋል። ዓይኖቼ ክፉ ነገርን እንዳያዩ አንተ ጠብቅልኝ ካልነው እግዚአብሔር ያደርጋል። በመጽሐፍ ቅዱስ አላነበባችሁም? ባሮክና አቤሜሌክ ኢታርኤነ ሙስና ለኢየሩሳሌም፣ ኢየሩሳሌምንና ሕዝቦቿን ጥፋታቸውን አታሳየን ብለው ጸለዩ። የኢየሩሳሌምንና የሕዝቦቿን ጥፋት በዓይናቸው አላዩም፣
ባሮክና አቤሜሌክ ለምን ክፉ ነገርን አታሳየን ብለው እግዚአብሔርን ጠይቀውት ነበር። ይገርማል። አያችሁ፣ እግዚአብሔር ለካ ጠብቀኝ ካለው ይጠብቀናል። ክፉ ነገር አታሳየን ብላችሁ ጸልዩ። ዓይኖቼ ክፉ ነገር እንዳያዩ ወደ ክፉ ነገር አንተ አትምራኝ በሉ እስኪ። ዓይን ይጹም ማለት ይሄ ነው። ሁለተኛው እዝን ይጹም ይላል። እዝን ማለት ጆሮ ማለት ነው። ጆሮ ይጹም እስኪ ተናገሩ። ጆሮ ይጹም በሉ እስኪ። ጆሮ መጾም አለበት። ከምን እምሰሚያ ህሱም ነው ያለው ያሬድ፣ ክፉ ነገር ከመስማት። ይህንንም እግዚአብሔርን ጠይቁት። ጆሮቼ ክፉ ነገር እንዳይሰሙ አንተ ጠብቅልኝ በሉት። ወአእዛነ ነሂ ወትረ ኪያከ ይስምዓ እንዳለ ዘወትር ጆሮቼ አንተን ይሰሙ ዘንድ አንተ ጆሮቼን መልካም ነገር ብቻ እንዲሰሙ አድርግልኝ፣ ክፉ ነገር እንዳይሰሙ ክፉን ነገር ከልክልኝ በሉት እግዚአብሔር። አዎ ያደርጋል እግዚአብሔር፣ ይችላል እግዚአብሔር። ስለዚህ ጆሮም ክፉ ነገር ሰምቶ በሰማው ልክ አለመኖር፣ በሰማነው ልክ አለመኖር፣ በእውነት ጆሮአችን ጾሟል ማለት ያ ነው። ሶስተኛውን ተመልከቱ። ልሳን ይጹም ይላል። ምን ይጹም ይላል? ልሳን ይጹም። ምላስ ማለት ነው። እሱ አይደለ ነገረኛ፣ እሱ ይጹም ይላል። ከምን? ከሐሜት። አሁን ጾም ከገባ ዛሬ ስንተኛ ቀን ነው? ሶስተኛ ቀን። በዚህ 3 ቀን ስንት ሰው አማችሁና የስንት ሰው ስም አነሳችሁ ጣላችሁ? ስለ ስንቱ አወራችሁ? እስኪ ህይወታችሁን እስኪ በዚህ በ3 ቀን አረሱን ተው። ዛሬ ከነጋ ጀምሮ ስለ ስንት ሰው አውርተናል? ሐሜት ሰውን ያረክሳል ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ተመልከቱ። ሰውን ከሚያረክሱ ነገሮች መካከል አንዱ ሐሜት ነው። ሐሜት የኛ ስንት ጉር ተቀምጦ ስለ ሰው እናወራለን፣ እናወጣዋለን፣ እናወርደዋለን። ደግሞ ደፋሮች ሆነናል። ስለ ካህናት እናወራለን፣ ስለ ጳጳሳት እናወራለን። ምን የማናወራው ጉዳይ? እነዚህ ሁሉ እኛን የሚያረክሱ ናቸው። እናንተ ኦርቶዶክሳውያን እኛን ምን የሚያደርጉ ናቸው? ሐሜት እኛን ያረክሰናል። ለዚህ ነው ጌታ እኮ ወደ አፍ የሚገባው ወደ ሆድ የሚገባው ሰውን አያረክሰውም ነው ያለው። ይልቁኑ ከአፍ የሚወጣው ነገር እሱ ሰውን ያረክሳል ካለ በኋላ ዘርዝሮ አንዱ ሐሜት መሆኑን ነው የገለጸው። ስለዚህ ምላሳችን፣ አንደበታችን ሰውን ከማማት፣ ስለ ሰው ክፉ ነገር ከመናገር ምን ማለት አለበት? ምን ማለት አለበት? መጾም መቆጠብ አለበት። አንደበታችን ካልተገዛው ደግሞ ቅዱስ ያሬድ እኮ ሲያስተምር ምንድን ነው ያለው? ጾም ልጓም ፍሬሃ ጥዑም ነው ያለው። ጾም ልጓም ነች። እስኪ ተናገሩ። ጾም በሉ እስኪ። ልጓም ነች፣ ፍሬዋም ጣፋጭ ነው ይላል ቅዱስ ያሬድ። ጾም ልጓም ፍሬሃ ጥዑም። አይገርም? ልጓም ነች። ልጓም ታውቃላችሁ? ፈረስ ሳር እንዳይበላ፣ ውሃ እንዳይጠጣ፣ ገለባ እንዳይበላ ራሱን ምንድነው ፈረሰኛው ፈረሱን የሚቆጣጠርበት ነገር ነው ልጓም ማለት። ስለዚህ እኛ በጾም ልጓምነት ሕይወታችንን መቆጣጠር አለብን። መቆጣጠር አለብን። እንዴ በጾምም ስለ ሰው አውርተን በፍስክም ስለ ሰው ዘርዝረን እንዘልቀዋለን። ኦርቶዶክሳውያን ክርስቲያን ማለት ሲጀመር ሁሉ ጊዜ ክፉ ነገርን ከአንደበቱ የማያወጣ ነው። ሲናገርም ቆጥቦ የሚናገር ነው። ሲሄድም ቆጥቦ የሚራመድ ነው። የሚሰማውን ደጉን ነገር ነው። የሚያደርገውን በጎ ነገር ነው። ስለዚህ የተወለዳችሁ የእግዚአብሔር ልጆች ጾም ልጓም ነች እንዳለ እኛም በዚህ ጾም አንደበታችንን ገርተን ልንጾም ያስፈልጋል ማለት ነው። ልንጾም ያስፈልጋል። ሌላው እጃችን መጾም አለበት። አምስተኛው የስሜት ሕዋሳት ካልናቸው አንዱ እጃችን መጾም መቻል አለበት። ክፉ ነገር ከመስራት ክፉ ነገር ከማድረግ እጃችን መሰብሰብ አለበት። ይልቁኑ በዚህ ዘመን እጃችን ለምን ይዘርጋ? ለምጽዋት፣
እጃችን የምንዘርጋ ለበረከት ሥራ ለቤተ መቅደሱ አገልግሎት እጃችን ይዘርጋ። አሁን ይዘርጋ። ልጨምር ስድስተኛ የስሜት ሕዋስ ባይሆንም እግራችንም መጾም አለበት። እግራችን ምን ማለት አለበት? መጾም አለበት። ከምን ወደ ክፉ ነገር ከመሄድ ወጣቶች ወደ ጭፈራ ከመሄድ እግራችሁን ሰብስቡ። በዚህ ዘመን ደግሞም ወደ ዝሙት ከመንቀዥቀዥ ራሳችሁን ሰብስቡ። ወደ ጫት ቤት፣ ወደ መጠጥ ቤት፣ ወደ ጥንቁልና፣ ወደ መናፍሱ ከሚሄድ እግርን መሰብሰብ ያስፈልጋል። እግራችን መጾም አለበት፣ ማረፍ አለበት። በዚህ ሰዓት ጌታ እኮ ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀን 40 ሌሊት ነው የጸለየው። እስኪ ግራም ቆሮንቶስ ትዝ ይበለን። በዚህ ሰዓት ጌታ ከቆመ አልተቀመጠም። እግሮቹ ቆሮንቶስ ነው ያሉት። የኛ እግሮች ስንት ቦታ ረግጠው ውለዋል። ይሁን የሥራ ጉዳዩን አይደለም የምላችሁ፣ የኑሮ ጉዳዩን አይደለም የምላችሁ። ስንት የኃጢአት መንደር ረግጠው የሚመጡ እግሮች አሉ አይደለም? የማይገባ ቦታ ደርሰው የሚመለሱ እግሮች አሉ አይደለም? እነዚህንም ወደ ክፉ ነገር ከመሄድ እግዚአብሔር ሆይ እግሮችንም ጠብቅልኝ ማለት ያስፈልጋል። ስለዚህ አንደበቴን፣ ዓይኔን፣ ጆሮዬን፣ ልሳኔን፣ እጄን፣ እግሬን ወደ ክፉ ነገር ከማየት ከመመኘት ምን አድርግልኝ ማለት ያስፈልጋል። አንተ ተቆጣጠርልኝ ማለት ያስፈልጋል። ሕይወታችንን ማን ይቆጣጠር? ኦርቶዶክሳውያን እግዚአብሔር ይቆጣጠርልን። ለዚህ ነው ስለዚህ ሁሉ ጊዜ ሲጸልዩ እንደዚህ በሉ፣ ሲም እግዚኦ አቃቤ ለአፌ በሉ፣ አቤቱ ለአፌ ጠባቂ አኑር አለ ዳዊት። ለአፌ ጠባቂ አኑር። ለአፌ ምን አኑር አለ? ጠባቂ አኑር። ክፉ ነገር እንዳልናገር፣ እግሮቼም ወደ ክፉ ነገር እንዳይሄዱ፣ እጆቼም ክፉ ነገር እንዳይሰሩ አንተ ሕዋሳቶችን ሁሉ ጠብቃቸው ያለው ዳዊት። እንዲህ ጸልየን አናውቅም። እኛ እንደ ክፉ ነገር አናግረኝ ብለን የጸለይን እስከሚመስል ነው ክፉ ነገር ስናወራ የምንውለው። እግዚአብሔር ሁላችንን ከዚህ ይጠብቀን። ስለዚህ ጾም ማለት መከልከል ነው። የሚከለከሉት ደግሞ እነዚህ ነገሮች ናቸው። ከምን ይከለከላሉ? አሁን ያነሳናቸው ነገሮች ናቸው። ይበቃል። ጌታም ስለዚህ ነገር ሲያስተምር እንዲህ ብሎ ነው የተናገረው። ቅድም በማቴዎስ ወንጌል ምዕራፍ 15 ቁጥር 2 ላይ ያነሳ ነው አንዱ ሐሜት ያልነው። ከሱ ጋር የተዘረዘሩ ነገሮች አሉ። ሰውን ያረክሳሉ ብሎ ጌታ ያስተማረው ከአፍ የሚወጣ ክፉ ሐሳብ፣ መግደል፣ ዝሙት፣ ንዝርነት፣ ስርቆት፣ ደግሞም በውሸት መመስከር እሱ ሰውን ያረክሰዋል ነው ያለው ጌታ። ሰውን ምን ይለዋል? አሜን። ታዲያ እንዴት ነው ዛሬ ስንቶቻችን ተቀድሰን ይሆን? እግዚአብሔር ሁላችንም ይቀድሰን ይባርከን። ቅዳሴ ሥጋ ወነፍስ ነው። እሱ ነፍስና ሥጋን ይቀድሳል። በኃጢአት ቆሽሸን ማታ ወደ እሱ ስንመጣ አጥቦ ወደ ቤታችን ይሸኝናል። ይገርማል። እግዚአብሔር ያጥበናል፣ ያነጻናል፣ ይቀድሰናል፣ ይባርከናል፣ ይለየናል ከኃጢአት። እንደ እግዚአብሔር ያለ ማንም ነው። ማንም የለም እንደ እግዚአብሔር ያለ። ስለዚህ ይሄ ነው ኦርቶዶክሳውያን። እንግዲህ ጾም ማለት ይሄ ከሆነ እንዴት ስንይዙ የሚለውን ነገር እስክንመለከት ደግሞ እንዴት ስለ መጾም መነጋገር ያስፈልጋል የምትሉ ልትኖሩ ትችላላችሁ። እስካሁን ጾመናል፣ አውልክ ግን አሁን እንዴት እንጾም ማስታወስ ያስፈልጋል። እንዴት እንጾም? ጌታው የተወደደና ያልተወደደ ጾም ተብሎ በመጽሐፍ ቅዱስ የተቀመጠ አለ። ግልጽ ነው አይደለም? የሚገባ ጾምና የማይገባ ጾም፣ አለዛም ቅዱስ ጾምና ርኩስ ጾም። ጾሙ ርኩስ ስለሆነ አይደለም፣ ይሄ ያጿጿማችን ስርዓት ነው እንደዛ የሚያሰኘው እንጂ ጾሙ በራሱ ምንድን ነው? ቅዱስ ነው።
እኛን የሚቀድስ ነው ጾም። ስለዚህ ነገር ይውላችሁ በዚህ በትንቢተ ኢሳይያስ ምዕራፍ 58 ላይ የተጻፈውን ነገር ተመልከቱ፣ እንዴት መጾም እንዳለብን። ቤተ እስራኤል ጾሙ፣ ጸለዩ። በአንድ ወቅት የልባቸው መሻት እንዲፈጸምላቸውና እንዲከናወንላቸው፣ ግን የጾማቸው ስርዓት ደስ የማይል ስለነበረ የፈለጉት ነገር አልተሳካላቸው። ይውላችሁ ይህ ጾም ብዙ ነገር የምናገኝበት ነው። ብዙ ነገሮች ለኛ የሚስተካከሉበት ጊዜ ይሄ ጊዜ ነው። ለዚህ ዓለም ቅዱስ ያሬድ ዛቲ ጾም በቆየት ባቲ ያለ ይቺ ጾም ጥቅም አላት ነው ያለው። ይቺ ጾም በሉስ ይቺ ጾም በሉ ጥቅም አላት። አው ጥቅም አላት፣ ጥቅም አላት። ጥቅሟን በኋላ እናያለን። ስለዚህ ምንድነው ያሉት? ይሄው ጾምን ግን ምንም አላገኘንም አሉ። ለምን ራሳችንን አዋረድን? ለምን ጾምን? እግዚአብሔር ያሰብነውን ነገር ላያደርግልን አሉ። ክፉ ነገር እየሰራን ብንጾም እግዚአብሔር ያሰብነውን ነገር የጠየቅነውን ነገር አያደርግልን። ይሄው ትንቢተ ኢሳይያስ ነው የተጻፈው መጽሐፍ ቅዱስ ታሪክ። ስለዚህ እግዚአብሔር ኢሳይያስን አስነሳና እንዲህ ብለህ ንገራቸው አለው። እንዲህ ብለህ ንገራቸው፣ የመጀመሪያው በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ብለህ ንገራቸው አለ። በጾማችሁ ቀን ምናችሁን ታደርጋላችሁ? ንገሩላችሁ። ምናችሁን ታደርጋላችሁ? ፈቃዳችሁን ታደርጋላችሁ። ፈቃዳችሁን ታደርጋላችሁ። ሁለተኛው ሰራተኞቻችሁን ታስጨንቃላችሁ ብላችኋል። ስንቶቻችንን በዚህ ዘመን ሰው የምናስጨንቅ፣ ሰው የምናስለቅስ፣ ሰው የምናሳዝን ስንቶቻችንን? ስንቱ ያለቅሳል መሰላችሁ? ስንቱ እንባውን እያዘራ እኛ በተናገርነው እኛ ባደረግነው ሰዎች ሲያለቅሱ አባል እንዲህ አይነት ትውልድ እኮ ተፈጠረ አይደል? ያለሽን ሙልጭ አድርጎ የሚወስድ ትውልድ። ዓይንሽ እያየ ትፈጫለሽ፣ ዓይንሽ እያየ ታስረክባለሽ። እንዲህ አይነት አሳዛኞች መጥተዋል ኦርቶዶክሳውያን። እኛስ ታዲያ እኛስ እንዴት ነው? ሰውን እያሳዘንን ወይስ ሰውን ደስ እያሰኘን ነው የምንጾመው? ስለዚህ ምን አለ? ሰራተኞቻችሁን ታስጨንቃላችሁ፣ ደግሞ ሰውን አታስጨንቁ። በዚህ ጾም ሌላም ጊዜ እንዲሁ ነው። ሁለተኛ ለጥልና ለክርክር ትጾማላችሁ በላቸው ይላል። ለጥልና ለክርክር፣ ለመጣላት ጾም ያስፈልጋል ወይስ እየጾሙ ጸብ ያስፈልጋል? አሁን ዛሬ ስትደባደቡ የዋላችሁ ሰዎች አትኖሩ? እዚህ ወደ ታክሲ ተራ ወደ ባስ ተራ ሄድ ብትሉ እኮ የምትሰሙት ንግግር እኮ የሚገራርም ነው። ድብድብ አለ፣ ምን አለ። እግዚአብሔር ሁላችንን ይቀድሰን። ስለዚህ ምን አለ? ለጥልና ለክርክር ትጾማላችሁ በላቸው። አራተኛው በግፍ በጡንቻ ትማታላችሁ በላቸው። እንዲህ ካለ በኋላ እኔ የመረጥኩት ጾም ይህ ነውን ብለህ ንገራቸዋል። አያችሁ፣ እግዚአብሔር የሚመርጠው ጾም ይሄን አይደለም። ስለዚህ እግዚአብሔር የመረጠው ጾም ምን እንደሆነ ራሱ እግዚአብሔር ለኢሳይያስ እንዲህ ብሎ ነው ያስተማረውና የነገረው። እንዲህ ብለህ ንገራቸው እኔ የመረጥኩት ጾም ይህ ነው ካለ በኋላ የበደልን እስራት ትፈቱ ዘንድ ነዋል። የበደል እስራት በበደል ታስረሙላችሁ፣ በኃጢአት ታስረናል፣ በክፋት በሐሜት በዘረኝነት ታስረናል። ይሄንን ትፈቱ ዘንድ ነው የምትጾሙት። ከበደል እስራት ትፈቱ ዘንድ ነው። ሁለተኛው የቀንበርን ጠፍር ትለቁ ዘንድ ነው ይላል። ይህ ባርነት ማለት ነው። ከዲያብሎስ ባርነት ትላቀቁ ዘንድ ነው እንጂ ለጥል ለምን ትጾማላችሁ በላቸው። ሰውን ለማስጨነቅ ለምን ትጾማላችሁ በላቸው። እናንተ ከኃጢአት እስራት ከበደል ትፈቱ ዘንድ ነው እንጂ ብለህ ንገራቸው ካለ በኋላ ሶስተኛው የተራቆቱትንም ደግሞ ታስብ ዘንድ ነው እንጂ የምንጾመው
የተራቆቱትንም በማሰብ ነው። እየሰማችሁ ነው አይደለ? የተራቆቱት በየጎዳና የወደቁት በየአስፋልቱ ዳር የሚያሳዝኑ ሕፃናት ይዘው መውደቂያ ያጡ የሚበሉት የሚጠጡት የሚያርፉበት የሌላቸው ስንቶች አሉ። መቼም በዚህ ዘመን አለማየት ነው የኛን ሀገር። ስለዚህ ይህን ይላል። አራተኛውና የመጨረሻው እንጀራህን ለተራበ ትቆርስ ዘንድ ነው ይላል። ለተራበ እያበላህ ጾም ማለት ነው። ለተጠማ እያጠጣችሁ፣ ለተራበ እያበላችሁ፣ ለተራቆተ እያለበሳችሁ ከበደል እስራት ከኃጢአት ባርነት ትላቀቁ ዘንድ እኔ የመረጥኩት ጾም ይህ ነው አለ ጌታ። እንዲህ እንድንጾም ማን ይርዳን? ማን ይርዳን? ሁላችንንም እግዚአብሔር ሁላችንንም ይርዳን። በእውነቱ ያው እንዲህ እንድንጾም እግዚአብሔር ይርዳን። ሁላችንንም እግዚአብሔር ያግዘን። ከዚህ በኋላ እግዚአብሔር ለኢሳይያስ ምን እንዳለው ሰምታችኋል? እንዲህ በላቸው ከዚህ በኋላ ያን ጊዜ ትጣራለህ እግዚአብሔርም ይሰማሃል በላቸው። እነዚህ አራት ነገሮችን ካደረገ በኋላ ተጣራ ወደ እግዚአብሔር። እግዚአብሔር ደግሞ ያን ጊዜ ምን ይልሃል? ይሰማሃል። ይሰማሃል። ሰውን እያስጨነቅ ኃጢአት እየሰራ ሰውን እያሳዘንክ ብትጾም ደግሞም ወደ እግዚአብሔር ተጣርተህ የልቤን መሻት ፈጽምልኝ ብትል እግዚአብሔር መልስ አይሰጥም ማለት። ያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል። ለተራበ እያበላ፣ ለተጠማ እያጠጣ፣ ለተራቆተ እያለበስህ የምትጾም ከሆነ በምትጣራ ጊዜ እግዚአብሔር ምን ይላል? ይሰማሃል ነው ያለው። ሁላችንንም እግዚአብሔር ይስማ ይስማን። እግዚአብሔር በእውነት ሰሚ በጠፋበት ዘመን ማን ብቻ ይስማ? እግዚአብሔር ይስማ። አድማጭ በሌለበት ዘመን፣ በዚህ ዘመን እኮ እግዚአብሔር ብቻ እኮ ነው የሚስማ። ሰው ትቶ ይሄዳል፣ ሰው ረግጦ ይሄዳል፣ አያዳምጥም ሰው ሰውን በዚህ ዘመን። እግዚአብሔር ግን ሰውን የማይልቅ ጌታ ስለሆነ ይሰማናል። ድህነታችንን አይንቅም፣ ኃጢአታችንን አይቆጥርም። እግዚአብሔር እንደ ምሕረቱ ብዛት ይሰማናል። እግዚአብሔር ይሰማ። እግዚአብሔር ሰሚ አምላክ ነው። ሰማይ ወትረ ከሃሊ ዘውስ አድህኖ፣ ሁል ጊዜ የሚሰማ ማዳንም ደግሞ ችሎታው የሆነ ነው ያለው ቅዱስ ያሬድ። ማዳን ችሎታው የሆነው እግዚአብሔር ሁላችንንም ያድነን። ስለዚህ የምንጾመው እንዲህ ነው ማለት ነው። ሰማችሁኝ አይደል? እንዴት እንጾም የሚለውን ነገር ስናነሳ እነዚህ ነገሮች ናቸው ማለት ነው። እነዚህ ነገሮች ማድረግ ያስፈልጋል። የመጨረሻው ነገር እናንሳ። የመጨረሻው እንዲህ ከጾምን በኋላ ምን እናገኛለን? እስኪ ሁላችሁ ጌታ ከዚህ ከሶስተኛው ነጥብ በፊት አስቀድሞ ሁለት ነገሮችን ቅድም በርዝመት ያመሳናቸውን ነገሮች ያስተማረው ነገር ስለሆነ በትንሹ ላንሳላችሁ። እናንተ ግን በምትጾሙበት ጊዜ ራሳችሁን ምን አድርጉ ነው ያለው? ራሳችሁን ተቀቡ፣ ፊታችሁንስ ታጠቡ ነው ያለው። ራሳችሁን ተቀቡ ማለት ምን ማለት ነው ሲባል እርስ በርሳችሁ እየተዋደዳችሁ በፍቅር ሆናችሁ ጾሙ ማለት ነው። በፍቅር ሆናችሁ ጾሙ። ኦርቶዶክሳውያን ሰውን እየጠላን አንጹም፣ ሰውን እየተሳደብን አንጸልይ፣ ሰውን እያሰቀቅን አንጹም። ራሳችሁን ተቀቡ ማለት ፍቅርን ገንዘብ አድርጋችሁ ፍቅርን በሕይወታችሁ አንግሳችሁ ጾሙ ማለት ነው። ራሳችሁን ተቀቡ እንጂ ፈሳሽ ቅባት ፀጉር ላይ ማፍሰስ እንዳልሆነ ትረዳላችሁ ብለን ተስፋ እናደርጋለን። ራሳችሁን ተቀቡ የመጀመሪያው ይሄ ነው። ሌላው ፊታችሁን ታጠቡ ማለት ንስሐ ግቡ ማለት ነው። ንስሐ ግቡ ማለት ነው። ለዚህ አይደለም በዚህ በትንቢተ ኢሳይያስ በምዕራፍ 1 ቁጥር 16 ላይ ታጠቡ ሰውነታችሁንም አንጹ ይላል እግዚአብሔር። ምን በሉ አለ? ታጠቡ። ከዛስ ሰውነታችሁን ምን አድርጉ? አንጹ። ከበደል አንጹት፣ ከኃጢአት አንጹት። ሰውነታችሁ ማለት ምን ማለት?
ንስሐ ግቡ ማለት ነው። ንስሐ ግቡ ማለት ነው። ስለዚህ ስንጾም በፍቅር ሆነን ሌላው ንስሐ ገብተን መሆን አለበት ማለት ነው። ጌታ ሲያስተምር የለም በፍቅር ሆነን ንስሐ ገብተን መጾም ያስፈልጋል። ሌላው ስትጾሙ ያለው ጌታ ስትጾሙ እንደ ግብዞች አትሁኑ ነው ያለው። እንደ ምኖች አትሁኑ፣ እንደ ግብዞች አትሁኑ። ግብዝ ሰው ታውቃላችሁ? ግብዝ የሚባለው ሰው ምን አይነት ሰው ነው ታውቃላችሁ? ምን ማለት ነው? የሚጋብዝ ይሆን ነው? የሚጋብዝ ይሆን? ግብዝ ሰው ምን አይነት ሰው ይመስላችኋል? ግብዝ ሰው ማለት ትምክህተኛ ሰው ማለት ነው። ትምክህተኛ ሰው ለታይታ የሚጾም፣ ለታይታ የሚጸልይ፣ ለታይታ የሚያስቀድስ፣ ለታይታ መንፈሳዊ ስራ የሚሰራ ይሄ ሰው ምን ይባላል? ግብዝ ይባላል። ግብዝ ይባላል። ከኔ በላይ ጿሚ የለም፣ ከኔ በላይ ጸሎተኛ የለም፣ ከኔ በላይ አስቀዳሽ የለም፣ ከኔ በላይ መንፈሳዊ ስራ የሚሰራ የለም የሚልም ካለ በእኛ መካከል ይሄ ሰው ምንድነው? ግብዝ ማለት ይሄ ነው። አያችሁ፣ ራስን ማመጻደቅ ነው ግብዝነት፣ ራስን መጎፈስ። አንዳንዶቻችን እንዲህ አይደለም? እንዲህ እኮ ነው። ኧረ እኔስ ተመስገን እንደሷ ያላደረገኝ የሚል ሰዎች የለም። ኧረ ተመስገን እንደሱ ያላደረገኝ የሚል ሰዎች የለም። የፈሪሳውያን ጠባይ እንደዚህ ነው። አያችሁ፣ ግብዝ ማለት ይሄ ነው። ጌታ ይሄን ሲናገር እነሱ ለታይታ ይጾማሉ፣ ዋጋቸውን ተቀብለዋል አለ ጌታ። ዋጋቸው መታየት ነው። ሰዎች ሲጾሙ አዩዋቸው፣ ሲጸልዩ አዩዋቸው፣ ዋጋቸውን ተቀበሉ። ምክንያቱም ዋጋቸው መታየት ስለሆነ። እኛ እንዴት ነው አሁን በዚህ ዘመን ምን አይነት ዋጋ ነው የምንፈልገው? በእውነት ታይታ። በእርግጥ ዘመናችን የታይታ ዘመን ሆኗል። በእውነት ውዳሴ ከንቱ የበዛበት ዘመን ሆኗል። ሁላችን መታየት የፈለግንበት፣ መታየትን ብቻ የሚናፍቅ ሰዎች ሆነናል አይደለም? እውነት ነው ወይስ ሐሰት ነው? በቃ መታየት እንፈልጋለን። ኦርቶዶክሳውያን ጾማችንን፣ ጸሎታችንን፣ ንስሐችንን፣ እንባችንን ሰው ሳይሆን ማን ይልን? እግዚአብሔር ይልን። ስለዚህ እኮ ነው በስውር ጹም ያለው እግዚአብሔር። በስውር ተሸሽገ ጹም። በስውር ያየ አምላክህ እግዚአብሔር ከጾም በኋላ በግልጥ የምትፈልገውን ነገር ይከፍልሃል ነው ያለው። በግልጥ ይከፍል፣ በአደባባይ ይከፍላል። እኛ በአደባባይ እንሰራለን፣ በስውር መንፈሳዊ ስራዎች። አንዳንድ ሰዎች አይታቸዋል። ስሜን እግዚአብሔር ስሜን መድኃኒዓለም ያውቀዋል፣ ስሜን ቅድስት ሐና ታውቀዋል፣ ስሜን ድንግል ማርያም ታውቀዋለች የሚሉ ሰዎች እኮ ትልልቅ ስራ ሰርተው እኮ ነው። እንዲህ አይነት ሰዎች ከውዳሴ ከንቱ ትንሽ እየሸሹ ያሉ ይመስላል። አምላካችን እግዚአብሔር ሁላችንን የሚጠብቀን፣ ሁላችንን የሚርዳን እግዚአብሔር። ስለዚህ እነሱ ለታይታ ይጾማሉ፣ እውነት እላቸዋለሁ ዋጋቸውን ምን ብለዋል? ተቀብለዋል ነው ያለው። ስለዚህ ስንጾም ኢሳይያስ 58ን ካነሳ ነው ባሻገር እንደ ግብዝ አለመሆን፣ ራስን መቀባት፣ ፊትን መታጠብ ያስፈልጋል። ንስሐ መግባት ፍቅርን ገንዘብ ማድረግ ማለት ነው። ከዚህ ጾም ታዲያ ምን እናገኛለን? እንዲህ ጾምንሽ እንዲህ ከጾምን በኋላ ከዚህ ጾም የምናገኘው የመጀመሪያው ዲያብሎስን ድል የማድረግ ዋጋ እናገኛለን። ይሄ ትልቅ ዋጋ አይደለም ወይ? እንጂ ትልቅ ድል ነው፣ ትልቅ ዋጋ ነው ይሄ። አሁን እሱ አይደለም እንዴ እየተጫወተብን ያለው? ወጣቱን እንዴት እንደሚጫወትበት፣ እንዴት በሕይወታችን ላይ ገብቶ ክፉ ስራውን እንደሚሰራ አስተውላችሁ ታውቃላችሁ። እሱን ድል እናደርጋለን በጾም። ዲያብሎስ የሚሸነፈው በጾም፣ በጸሎት፣ በምጽዋት ደግሞም በስግደት ነው።
የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ጀምሮ ተመልከቱ። ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ በሚያስተምርበት ጊዜ አንድ የርኩስ መንፈስ የያዘው ልጅ አባቱ ብዙ ጊዜ ወደ ደቀ መዛሙርት ይወስደው ነበር። ግን ያ ርኩስ መንፈስ ከሱ አይወጣም ነበረ። ኋላ ግን ያ ሰው ወደ ጌታ ወሰደው ይላል መጽሐፍ ቅዱስ። ጌታም አንተ ርኩስ ከዚህ ብላቴና ውጣ ብሎ ገሰጸው። ወጣ። ከሁላችን ሰይጣንን እግዚአብሔር ያርቅልን። አትጹም የሚለውን ሰይጣንን እግዚአብሔር ያርቅልን። አሜን። አትስገጂ ምን ይሰራልሻል የሚለንን መካር እግዚአብሔር ያስወጣልን። አትጸልይ፣ አውደ ምሕረት አትሂድ፣ አታስቀድስ፣ ምን ትሰራለህ አንተ የሚለንን ሰይጣን እግዚአብሔር ከውስጣችን ያስወጣልን። ውጣ ነው ጌታ። ወጣ። ከዛ በኋላ ደቀ መዛሙርቱ ለብቻቸው ጌታን ጠየቁት። እኛ ብዙ ጊዜ እኮ ልናስወጣው ፈልገን ነበረ፣ ግን እምቢ አለ። ለምን ይሄ ሆነ? ለአንተ ግን ወጣ እኮ ገና ውጣ ስትለው። አዎ ብለው ጠየቁት። ጌታ ምን አለ? የመጀመሪያው ስለ እምነታችሁ ማነስ ነው አላቸው። ስለ እምነታችሁ ምን ማነስ? ስለ እምነታችሁ ማነስ ነው ይሄ የሆነው። መጀመሪያ እምነታችሁን አሳድጉ አላቸው። እምነት ያድጋል። እምነት ምን ይላል? ያድጋል። የሚያድግ ነው እምነት። ትልቅ እምነት፣ ትንሽ እምነት አለ። እንዲህ ያለ ትልቅ እምነት አላየሁም በእስራኤል ዘንድ እንኳን ያለው ጌታ። ስለዚህ እምነትን ማሳደግ ያስፈልጋል። ማሳደግ፣ ፍቅርን ማስፋት፣ ማብዛት ያስፈልጋል። እምነትን ማሳደግ የእምነታችሁ ማነስ ነው ካላቸው በኋላ ሁለተኛው ይሄ እኮ ያለ ጾምና ያለ ጸሎት አይወጣም። እየወጽእ ዝንቱ ዘመን ዘእንበለ በጾም ወበጸሎት። ያለ ጾምና ያለ ጸሎት ምን አይልም ማለት አይወጣም ማለት። ታዲያ በትዳር ውስጥ ገብቶ የሚያተራምሳችሁ በጾም መሳሪያ ዲያብሎስን አታስወጡት? ቢሮ ውስጥ ገብቶ መልካም ስራ እንዳትሰሩ የሚያውቃችሁ ክፉ ስራ እየጾማችሁ አታባሩት? ይወጣል። በዚህ ነው የሚሸነፈው እሱ። ያለ ጾም ያለ ጸሎት ምን አይልም አለ ጌታ፣ አይወጣም። ስለዚህ ስንጾም ዲያብሎስን ድል እናደርገው። ጌታም ዲያብሎስን ድል አድርጎታል አይደለም እንዴ? ዲያብሎስን ድል አድርጎታል። የመጀመሪያው ዲያብሎስን ድል ማድረግ እናገኛለን ማለት ይሄ አንዱ የጾም ዋጋ ነው። አንዱ ከጾም የምናገኘው ነው። ሌላው ነገር ከጾም በኋላ ምን እናገኛለን ከተባለ ስርየተ ኃጢአት እናገኛለን። ምን እናገኛለን? ስርየተ ኃጢአት፣ የኃጢአት ስርየት። ጾም ወጸሎት ወምጽዋት ያስተሰርዩ ኃጢአት ነው ያለው ቅዱስ ያሬድ። ጾም፣ ጸሎት፣ ምጽዋት ኃጢአትን ምን ያደርጋሉ? ኃጢአትን ያስተሰርያሉ ነው ያለው። ያስተሰርያሉ። ኃጢአታችንን እግዚአብሔር ይቅር ይበለን። በእውነት የሰራነው ክፋት በጣም ብዙ ነው፣ ግን እግዚአብሔር ይቅር ይበለን ሁላችንም። ስርየተ ኃጢአት እናገኛለን። ሌላው ሶስተኛው ከጾም ምን እናገኛለን ከተባለ የነፍስ ጥግናት፣ የነፍስ ፈውስ እናገኛለን። ነፍሳችን ትፈወሳለች። በዚህ ጾም ነፍሳችን ምን ትላለች? ትፈወሳለች። ለምን? ጾም የነፍስን ቁስል የምትፈውስ ስለሆነች። የነፍስን ብቻ አይደለም የስጋንም ቁስል ጾም ይፈውሳል። ሕይወትን ያስተካክላል። ጾም አሁን እኮ የእድሜ ማራዘሚያ ሁሉ ነው ጾም አይደለም። ጾም ነው የሚባለው አሁን ጾም። ዓለም ብዙ ነገር አድርጋለን፣ ነገር ግን አልፈወስ ያለ በውስጣችን ትልልቅ ቁስልን ተሸክመን የምንመላለስ ሰዎች አለን። ጾም ያንን ትፈውሳለች። መድኃኒት የሰለቻችሁ ካላችሁ፣
ጾም መድኃኒት ትሆናለች ለዛ በሽታ። ጾም መድኃኒት ሆና ለዘላለም ያንን በውስጣችሁ ያስጨንቃችሁ የነበረውን የነፍስም ሆነ የሥጋ ቁስል ጾም ትሽረዋለች። ጾም ታስወግደዋለች። አሁን በዚህ ዘመን ፈውስ እግዚአብሔር ደጅ ብቻ እኮ ነው። ማን ደጅ ብቻ ነው ያለው? እግዚአብሔር ደጅ ብቻ ነው። ፈውስ ያለው እዚህ ብቻ ነው። ዓለም እንደሆነች ገንዘባችንን እየማጠጠች እየወሰደች በቃ ደመጽ የለም፣ ፈውስ የለም አይደለም። እግዚአብሔር ግን ያለ ዋጋ ያክመናል፣ ያለ ዋጋ ይፈውሰናል፣ ያለ ዋጋ ከቁስለታችን ያድነናል። ደግሞ እኛ ቁስለኞቹ በቆሰልንበት ጊዜ እግዚአብሔር አልፎን አይሄድም እኮ። ሳይፈውሰን አይሄድም። እግዚአብሔር ሳያድነን አልፎን አይሄድም። ደጉ ሳምራዊን አላያችሁ? ያ ሽፍቶች ደብድበው መንገድ ላይ የጣሉት የሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ የተመዘገበ ብዙ ሰዎች እያለፉት ሄዱ። መንገድ ላይ ወድቆ ቆስሎ ሽፍቶች ደብድበውት ገንዘቡን ወስደውበት። በዚህ ዘመን ገንዘባችንን የሚወስዱ በጣም በዝተዋልና እግዚአብሔር ከዚህ ይጠብቀን። በእውነት እንዴ ምን ነው ዝም አላችሁ? አሜን አትሉ? አይን እያየ ገንዘብ እየሰጠ ነው። አይን እያየ አካውንት ትራንስፈር እናደርጋለን በሞባይል ባንክ አይደለም። እና ዘራፊ በዝተዋል፣ ወንበዴዎች በዝተዋል፣ ክፎች በዝተዋል፣ አራዊቶች በጣም ተሰማርተዋል። እግዚአብሔር ከነዚህ ክፎች እንዲያድነን እግዚአብሔር መቅረብ ያስፈልጋል ነው። ስለዚህ ያን ሰው ብዙ ሰዎች እያለፉት ሄዱ። ወደ 3 የሚሆኑ ሰዎች እያለፉት ሄዱ፣ እየተራመዱት ሄዱ። በመጨረሻ ደጉ ሳምራዊ መጣ። እዛ መንገድ ላይ ቆስሎ ወደ ወደቀው ሰው ደጉ ሳምራዊ መጣ። ቁስሉ ላይ ዘይት አደረገለት ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር። ደጉ ሳምራዊ የተባለው 40 ቀን 40 ሌሊት ስለኔና ስለናንተ ኃጢአት የጸለየው ኢየሱስ ክርስቶስ ነው። ደጉ ሳምራዊ የተባለው እሱ ያልፈንም፣ እሱ ተራምዶን አይሄድም፣ እሱ ሰምቶ ዝም አይለንም፣ እሱ ፊቱን አያዞርብንም፣ እሱ ሐሳብ አይቀይርብንም። እግዚአብሔር ዓላማውን በእኛ ላይ ያለውን ነገር እግዚአብሔር አይተውም። እግዚአብሔር ተራምዶት አልሄደም። ዘይት አፈሰሰለት፣ ከቁስሉ አዳነው፣ ፈወሰው። ከዚህ በኋላ አንስቶ ወደሆነ ቦታ አስቀምጦት ደግሞ አደራ ተንከባከብልኝ፣ ስመጣ ዋጋን እሰጥሃለሁ ብሎት ነው የሄደው። አያችሁ እግዚአብሔር እንዴት አይነት ደግ አምላክ ነው። የወደቁትን ያነሳል እግዚአብሔር፣ የቆሰሉትን ይፈውሳል እግዚአብሔር፣ ያለቀሱትን እግዚአብሔር ያጽናናል፣ የተሰበሩትን ይጠግናል፣ የጠፉትን ይፈልጋል፣ የጎደለባቸውን ይሞላላቸዋል። እግዚአብሔር ግሩም አምላክ እኮ ነው። ወደሱ መቅረብ ብቻ ነው እኛ ያቃተን እንጂ እግዚአብሔር ያለው ሁሉ አለው በቃ። ስለዚህ ጾም ያን የነፍሳችንንም የስጋችንንም ቁስል ታድናለች። ከዚህ ጾም በኋላ የነፍስም የስጋም ቁስል ምን ይላል? ይፈወሳል። እግዚአብሔር ሁላችንንም ይፈውሰን። ጾም ትፈውስ ቁስለ ነፍስ አለ ቅዱስ ያሬድ። ወታጸምን ኩሎ ፍትወታተ ዘሥጋ ትምህሮሙ ለወራዙት ጽሙና አለ። ደግሞ ጎልማሶች ያው ትገራቸዋለች፣ ታስተካከላቸዋለች ይላል። ጾም ታስተካከላለች፣ ሁሉ ይስተካከላል። አሁን በዚህ ጾም ይስተካከላል። የወጣቱ ሕይወት ይስተካከላል፣ ትዳር ይስተካከላል። ስራ ያጣሁን ስራ ስጠኝ እያለ ቢጸልይ እግዚአብሔር ከዚህ ጾም በኋላ በእርግጠኝነት ይሰጠዋል። ምክንያቱም ጾም የልብን መሻት ሁሉ እግዚአብሔር የሚሰጠን ነገር ሁሉ መቀበያ ነው። ጾም መቀበያ ነው። ለዚህ አይደለም ሙሴ ደብረ ሲና ተራራ ላይ ጽላቱን ከመንቀበሉ በፊት የጾመው? አያችሁ፣ ሰማችሁ አይደል? መጀመሪያ ጾመ። ከጾመ በኋላ ሙሴ ምን ተሰጠው? 2 ጽላቶች ተሰጡት። ከዚህ ጾም በኋላ እግዚአብሔር ለእያንዳንዳችን የሚጠቅመውን ነገር ለኛ ይሰጣል። ትዳር ለሌላቸው ትዳርን ይሰጣል። ስራ ለሌላቸው ስራ ይሰጣል። ጤና ላጡ ጤና ይሰጣል።
ለጎደለባቸው ይሞላል። ይሄ ሁሉ የጾም ዋጋ የጾም ፍሬ ነው። እግዚአብሔር የጎደለውን ይሙላልን። አሜን በሉ። ስጋ ፍትወታ ነው ያለው ቅዱስ ያሬድ። በረከቱ በሁላችን ላይ ይደርብን። እናንተ ግን በምትጾሙ ጊዜ ራሳችሁን ምን በሉ? ራሳችሁን ተቀቡ፣ ፊታችሁን ታጠቡ ብሎ ጌታ ያነሳውን ያስተማረውን የወንጌል ቃል በማንሳት እግዚአብሔር አስተምሮናል። ያስተማረን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ይቆየ